እኚህ አያት ማርታ ታከር ይባላሉ። በእንግሊዝ በርሚንግሃም ነዋሪ ናቸው። ትዳር የያዙት ገና በወጣትነታቸው በ1952 ዓመተ ምህረት ነበር። ከዚህ ትዳራቸውም 4 ልጆችን፣ 11 የልጅ ልጆችን እና 18 የልጅ ልጅ ልጆችን አይተዋል። በትዳራቸው ደስተኞች ነበሩ። ከአንድ ነገር በስተቀር ሳላደርገው ስላለፍኩ ይቆጨኛል የሚሉት ነገር አልነበረም። ይህን ሳያደርጉት ያለፉትን ነገር ግን ሁልጊዜ ባሰቡት ቁጥር ይቆጫሉ። ይህ ባዩት ቁጥር የሚያስቆጫቸው ነገር የሙሽራ ቬሎ ነው። ሰርግ ተጋብዘው ወይም ቴሌቪዥንም ሆነ ፊልም እያዩ ድንገት ቬሎ የሚለበስበት ቦታ ጋር ሲደርሱ ሁሉን ነገር ይረሱና ቬሎ ሳይለብሱ ማግባታቸውን እያሰቡ መቆጨትና ቬሎውን ማድነቅ ይጀምራሉ። ወይዘሮ ማርታ ታከር ከ72 ዓመት በፊት ሲያገቡ በእንግሊዝ የዘር መድሎ የነበረበት ጊዜ በመሆኑ ጥቁሮች የቬሎ መሸጫ መደብሮች ውስጥ መግባት ፈጽሞ አይፈቀድላቸውም ነበር። እናም በዚህ ምክንያት የሰርጋቸውን ቀን ያሳለፉት ረጅም ቀሚስ በመልበስ ነበር። ይሄ ነው ቁጭታቸው። እና አንድ ቀን ቤተሰቡ ተሰብስቦ ኮሚንግ ቱ አሜሪካ የሚባለውን ቆየት ያለ ፊልም እያዩ ነው። ይህን ፊልም እያዩ እያለም ሊያልቅ አካባቢ ሙሽራዋ የሚያምር ቬሎ ለብሳ ስትመጣ ተመለከቱ። ፊልሙን ቀደም ብለው ያዩት ቢሆንም ልክ ይህ የቬሎ ቦታ ሲደርሱ ሁሌ አዲስ ይሆንባቸዋል እና ፊልሙን ምስጥ ብለው እያዩ እንደተለመደው እንዲህ አሉ። የሚያምር ቬሎ። ልጆቻቸውን ይህን ነገራቸውን እየሰሙ ስላደጉ ያውቁታል። ሆኖም አንደኛዋ ልጅ ትኩረቷን ከምታየው ፊልም አንስታ እናቴ ምን አልሽ ስትል ቃሉን እንዲደግሙ ፈልጋ ጠየቀቻቸው። እዩ እስኪ የለበሰችውን ቬሎ አያምርም ሲሉ ጠየቋት። ልጃቸው በጣም እንጂ ደስ የሚል ቬሎ ነው ስትል መለሰችላቸውና ይህ የእናቷ ነገር እንደ አዲስ ሲገርማት ጀመር። ሰው እንዴት 70 ዓመት ሙሉ ቬሎ ሲወድና ሲያደንቅ ይኖራል ብላ አስባ አንድ ነገር ማድረግ እንዳለባት ወሰነች። እና በማግስቱ የት እንደሚሄዱ ሳትነግራቸው እናቷን ከሌላው ጊዜ በተለየ ሁኔታ ቆንጆ አድርጋ አስውባ ከቤት ይዛቸው ወጥታ ቀድማ ደውላ ትዕዛዝ ወዳደረገችበት ትልቅ የቬሎ መሸጫ መደብር ይዛቸው ገባች። ከዛም እናቴ እስኪ ቬሎኒ አለቻቸው። የትኛውን ቬሎ እንደሚወዱ ከልምዷ ታውቃለች። ቬሎዎቹን ማየት ጀመሩና ልክ እሳቸው የሚወዱትን አይነት ቬሎ አጠገብ ሲደርሱ ይሄኛው ያምራል አሏት። ልጃቸው ቬሎውን ከተሰቀለበት እያወረደች እስኪ እንየው አለች። እዩ እስኪ አያቴ አለቻቸው አንዷ የልጅ ልጃቸው። ወይዘሮ ማርታ ቬሎውን ተቀብለው ማየት ጀመሩ እና የሆነ ቦታ ላይ የዚህ ቬሎ ባለቤት ስም ተጽፏል። ወይዘሮ ማርታ ታከር ይላል ጽሑፉ። ልክ ቬሎው ላይ የተጻፈውን ስማቸው እንዳዩ ልጃቸውን ቀና ብለው አዩት። ያንቺ ነው እናቴ፣ ነይ ወደ ውስጥ ገብተን በማልበሱን እናግዝሽ አለቻቸው። በመጨረሻም ሰርግም ባይኖር ከ70 ዓመት ምኞት በኋላ በ94 ዓመታቸው ያ ሁሌ የሚመኙትን ቬሎ አልብሰዋቸው ወደ ትልቁ መስታወት ይዘዋቸው ሄዱ። ወይዘሮ ማርታ ታከር ልክ በመስታወቱ ውስጥ ራሳቸውን እንዳዩ ቃላት አጠራቸው እና እንደምንም ብለው እንዲህ አሉ። የሚያምር ቬሎ። በምድር ላይ የምንወዳቸውን ሰዎች ህልም፣ ምኞት፣ ራዕይ እንደማሳካትና በደስታቸው እንደመደሰት የሚያረካ ነገር የለም። አመሰግናለሁ። አለቀ። ይሄ ጽሑፍ ከፌስቡክ ገጾች ነው። የኛ ትኩረት ከሚለው የፌስቡክ ገጽና ፔጅ ነው ያገኘሁት። አመሰግናለሁ።